የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። እና ዛሬ ያነ ድብርታችሁ ሁሉ ነገራችሁ ለቋችሁ እንደዚህ ሆናችሁ ስለመጣችሁ በጣም ደስ ብሎኛል። ስላየኋችሁ ማለት ነው። ሩታዬ የኔ ቀበጥ እንደዚህ እኮ ስትቀብጭ እንዴት እንደሚያምርብሽ ማለት ነውና እግዚአብሔር መጨረሻን ያሳምርላችሁ። አሁን ከዚህ በኋላም ሰው አታስገቡ፣ ሶስተኛ ወገን አታስገቡ ማለት ነው። ወዳጅ መስለው ጠላት ናቸውና። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች፣ እኔ ጋር እግዚአብሔር ይመስገን ደህና ነኝ። ዛሬ ምን ተሰማችሁ? እነዚህን ብርቅዬዎች ማለት ነው እንደዚህ ሆነው ስለመጡ ምን ተሰማችሁ? ደስ አላችሁ? አኪድ ደስ ነው የሚላችሁ ማለት ነው። እኔ ደስ ብሎኛል። ይሄን ሳቃችሁን ይሄን ፈገግታችሁን ደግሞ ድጋሚ እንዳትነጠቁ ጥንቃቄ አድርጉ ማለት ነው። አብርሽና ሩታ እንወዳችኋለን። ወደ ድሮ ማንነታችሁ ወይም ወደ ድሮ ፍቅራችሁ እንዴት ስለተመለሳችሁ በጣም ደስ ብሎናል። ከዚህ በኋላ ግን ሌላ ሁለት ሶስተኛ እና አራተኛ ወገን አታስገቡ። ጓደኛ ራሱ መምረጥ አለባችሁ ማለት ነው። መምረጥ መቻል አለባችሁ ማለት አሁንም ሌላ ድራማ እንዳትቀጥሉ በማለት ነው ማለት ነው። እናንተ በማሰብ ነውና ከዚህ በኋላ በቃ ድጋሚ እንዲህ አይነት ነገር እንዳይከሰት እና ዛሬ እንደዚህ ሆናችሁ ስለመጣችሁ ደስ ብሎናል እና ጉዞ ወደፊት ሰርጋቸውን ነው የምንጠብቀው ከዚህ በኋላ ማለት ነውና የሩታና የአብርሽ አድናቂዎች ወይም ደጋፊዎች ኦዲየንሶቻቸው እንኳን ደስ አላችሁ። እስኪ እንደዚህ ሆነው ስታያችሁ ምን ተሰማችሁ? ደስ አላችሁ አይደለ? በኮሜንት አሳውቁኝ ያለውን ነገር። እኔ ሆነን ለመናገር ማናቸውንም ያኔ በቃ የሆነ ደስተኛ ሆኖ ሲመጡ በጣም ደስ ይለኛል። ግን ደግሞ አንዳቸው ለአንዳቸው እንደሆነ ነገር ምናምን ሆኖ ሲመጡ በጣም እናደዳለሁና እናገራለሁ። ግን ያው ለሁላቸውም ቦታ አለኝ፣ ወዳቸዋለሁ። ብቻ ነው ያላቅም ምን እንደምል ብዙ ወሬን ያልችልም። እንደዛ ነው እንደዚህ ነው ለማለት ግን ደግሞ በቃ ደስታቸው ያስደስተኛል፣ ሳቃቸውም ያስቀኛል። ሌላ ድራማ ሲሰሩ ግን በጣም ይከፋኛል ማለት ነው። ማለት እናንተ ልትተዋወቁ ትችላላችሁ እዛው በዛው፣ ግን ለኦዲየንስ ደግሞ እኛ የምናየውን ብቻ ስለሆነ የምናምነው ያልሆነ ነገር ባታደርጉ ደስ ይለናል። ትላንትና ራሱ ከመታረቃችሁ ሌላ ድራማ ልትጀምሩ ነበር የመሰለን ማለት ነው። በጽጌ ቻናል የተለቀቀው ሩታ ጠፋች፣ ጫካ ገባች ምናምን የማይመስል ነገር ማድረግ ጥሩ አይደለም፣ ተገቢ አይደለም ማለትና ብቻ አሪፍ ነው። ስራችሁን ስሩ፣ ግን ደግሞ ኦዲየንስን በማያታልል መልኩ ቢሆን አሪፍ ነው። ሲቀጥል ደግሞ ሜሪ፣ ዳኒ እንዲሁም ደግሞ ጽጌ ለእናንተ ጓደኛ ይሆን እንደኔ እንደራሴ ማለት ይመስለኛል። አንድ ወር ይሆናል ማለት አሁን እንኳን እንደዚህ በማይሆን ቪዲዮ እየመጣች የነበረው እና እነሱ ከገቡ በኋላ ነው ማለት የበለጠ ክፍተት የተገባ እንትን ያላችሁት ለመራራቅ የቻላችሁት እነሱ ከገቡ ወዲህ ነው። ስለዚህ እናንተ ጓደኛ መምረጥ መቻል አለባችሁ ማለት ነው። እናንተ የሚሆነው በእርግጥ አሁን ወደዚህ ስላሏችሁ እንትን ሊሆነ አንድ አይደለም ተመልካችም ሆነ ምናምን ሊስብ ይችላል። ግን ደግሞ ይሄ ህይወት ነው ማለት ትዳር ቀልድ አይደለም፣ ህይወት ነው እና ጥሩ አይደለም። እናንተ አንድ ነገር በተነጋገራችሁ በተባባላችሁ ቁጥር ሆድ ይሻከራል። ስለዚህ እንደኔ ጓደኛ በትምህርቱ ባይነኝ ማለት ነው። ከዛ በተረፈ ግን ቀበጡበት ትላላችሁ እና ደግሞ ዱባይ ሄዱና ፈታ ዘና በሉ ማለት ነው። እንደ ቡራና እንደ ሃይሚ ቡራና ሃይሚ የኔ ፍቅሮች በቃ እነሱ በቃ ወሬ ያወሩ ሌላ በቃ አንቲ ባንቲ ምናምን ነገር በጣም ደስ የሚሉ ልጆች ማለት ነውና ሃይሚም በጣም እድለኛ ናት፣ ቡራም እንደዚህ በጣም እድለኛ ነው ማለት ሁለታቸው ማች የሚያደርጉ ናቸውና በጣም ነው ደስ የሚሉኝ። እነሱን ሳይ በቃ ምን አለ ኢትዮጵያ ሆኛ ወይ እነሱን ባገኛቸው ወይ እንደነሱ አይነት አፍቃሪ ባገኝ ምናምን አለ ወይ የቅናት አይመስልብኝም። አሁን የቅናት መንፈስ የተወጋ ይሁን ትላላችሁ እዚህ ላይ ነው ወይ
ይቅርታ የልጄ ድምፅ አስተጋባ ማለት ነው። ይቅርታ እና በድጋሚ እንኳን ደስ አላችሁ ሩታዬ፣ የኔ ቀበጥ። ቅብጠትሽ እኮ በቃ የሌለ ማለት ነው እና በጣም ደስ ይላል። ከዚህ ከድሮ በበለጠ ሆናችሁ በፍቅር እንደምናያችሁ ተስፋ አደርጋለሁ። አይለያችሁ፣ በልጅ ባርካችሁ ሳያለሽ መርቃት እና ውድ የሩታና የአብርሽ ግሬስ ፋሚሊዎች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስኪ አበረታቱ። በማርያም ይሄን ሰሞን ቻናሌ በጣም ወርዷል ማለት ነው፣ ቀዝቅዟል እና ስለዚህ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩቲዩበሮች በነገራችን ላይ በስማም ተመቻችሁ በወሬ ማለት ነው። በቃ ወዲያ ወዲህ ስታማስሉ ከረማችሁ። በስማም ስታማስሉ ማለት እና እስኪ ከዚህ በኋላ ምን ትሆኑ እንግዲህ ድራማ በቃ ሌላ ድራማ እስከሚቀጥል ድረስ እንግዲህ በምን አይዲያ እንደምትመጡ አላውቅም። እና በቃ ማለት ነው ፍቅር የኔ ፍቅር ደግሞ በጣም የኔ ውድ የት እንደገባሽ አላውቅም። ብቻ ደህና እንደምትሆኝ ተስፋ አደርጋለሁ። ዛሬ ብትመጪ ደስ ይለናል። ማለት ልሄድ ነው ምናምን እያልሽ ከሰራሽው ቪዲዮ ወዲህ አልመጣሽም እና የት እንዳለሽ ማወቅ እንፈልጋለን። ስለዚህ የት ነሽ? የት ነሽ? የት ነሽ? አብርሽ ደግሞ ፉአድና ፍቅርን በተራ አስታርቅ ማለት ነው። አብርሽና ሩታ አስታርቃቸው። አብርሽ እንትና ፉአድና ፍቅርን ማለት ነው። እሷ ለእናንተ ብዬ ነው እንደዚህ ያደረኩት ምናምን ብላ ተናግራለች። ስለዚህ እንድረዳት ወይም እንድትረዳት የቻላችሁትን አድርጉና አስታርቋቸው። እሷ ለእናንተ ደስታ እውነት ለእናንተ ደስታ ብላ ከሆነ እንደዚህ ያደረገችው የእናንተን ህይወት የእናንተን ትዳር ለማዳን የእሷን ህይወት ያንን ቦታ ጥላለች እና እናንተ ደግሞ ያንን ማስተካከል አለባችሁ ማለት ነው። ካሰባችሁበት አያቅታችሁም ብዬ ተስፋ አደርጋለሁ። እና ፋሚሊ የዛሬው ቪዲዮ ይህን ይመስላል። ከወደዳችሁትን ብቻ ሳይሆን ትወድታላችሁ፣ ፍቅራችሁን ግለጹላቸው ማለት ነው። እንኳን ደስ አላችሁ በሏቸው። እኔንም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ክፍያ አይከፈልበትም ማለት ነው። እና ፋሚሊ ልጅ እዚህ ስለሆነ የምሰራው ቪዲዮ ያው የልጅ ድምጽ አለ። እና ፋሚሊ ዛሬ የነበረኝ ቪዲዮ ይሄን ይመስላል። በሌላ በአሪፍ እና ደስ በሚል ቪዲዮ እስከምንገናኝ ድረስ አብራችሁኝ ሰንብቱ ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ ፕሊስ ፕሊስ ፕሊስ። ቻናሌ ቀዝቅዟል። እስኪ ቫይራል እንዲወጣ እዩልኝ ሁላችሁም ማለት ነው። እና ወዳችኋለሁ። የዛሬው ዘፈን ደግሞ በጣም ተመችቶናል አብርሽ ማለት ነው። ቀጥልበት፣ በጣም ደስ ይላል። ፈታ በሉልኝ እና የተጣሉትን ለማስታረቅ ሞክሩ ነው የምለው የመጨረሻ ሀሳቤ። ሌላ ምንም የለም ማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። መልካም የፍቅር ዘመን። ከዚህ በኋላ ፍቅር እንጂ ጸብ የለም ማለት ነው። ጥላቻ የለም። ስለዚህ መልካም የስራ ጊዜ፣ መልካም የፍቅር ጊዜ ይሆንላችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቻናል ቤተሰቦች በሩታ ስምም ሆነ በአብርሽ ስም እንግዲህ እየጠየኳችሁ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ ባይ።